ህዝቡ በርባን ይፈታልን ክርስቶስ ግን ይሰቀል ማለታቸውን ስንሰማ መቼም ሁላችንም ማዘናችንና ምን አይነት ክፉ ሰዎች ናቸው ብለን መውቀሳችን አይቀርም። ወዳጄ ወይ እባክህ እስቲ አይሁድና ጲላጦስን ላፍታን ተዋቸው። አንተ ብትሆን ኖሮ ከጌታና ከበርባን ማናቸውን ትፈታለህ? የእስክንድሪያው ትምህርት ቤት መምህር የነበረው ሊቅ በስጋው ክፉ ነገር የሚሰራው ሁሉ በርባንን ፈቶ ክርስቶስን አሰረው፣ መልካም ነገርን የሚያደርግ ደግሞ ክርስቶስን ፈቶ በርባንን አስሮታል ይላል። ወዳጄ ወይ አንተ በሰውነት ላይ ፈተህ የለቀቀው ማንን ነው? በርባንን ወይስ ጌታን ነው? በርባንን ፈተኸው ከሆነ ዛሬውኑ በንስሐ ተመልሰ ፈጣሪን በሰውነት ላይ አክብረው። በርባንን የፈተሁት እኮ ወድጄ አይደለም ሁኔታዎች አስገድደውኝ ነው ብለህ እንደ ጲላጦስ ለራስህ ይቅርታ ማድረግና እጅን መታጠብ አይበጅህም። ይልቅስ አሁኑኑ ጌታህን ፈተህ በርባንን የተባለውን ኃጢአት ስቀለው። ያን ጊዜ የክርስቶስ መሆንህ ይታወቃል። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻትና ምኞቱ ጋር ሰቀሉ ተብሎ ተጽፏልና።